በቆሎና ስንዴ አምርተን ሳንበላ ወደ ፖለቲካ መንጠልጠል አለመንጌ እንዲሁ አንዳንድ የመንጌ ንግግር ደስ ይለኛል። እና ይገርማችኋል የዛሬ 30 አመት አንድ ቆዳ ጫማ የኢትዮጵያ ጫማ 60 ብር ነበር የሚሸጠው። አሁን ይሄንን ጎማ ጫማ ከኢንዶኔዥያ ነው አሉ የመጣው አሉ ሳይሆን ሜድ ኢን ኢንዶኔዥያ ይላል። እና ስንት እንደገዛው ታውቃላችሁ? ወረዳ ላይ ነው ትልቅ ከተማ ላይ እስከ 1500 ነው የሚሸጠው። ጎማ ነው እንግዲህ ስቡት ላቡን ሙቀቱን ተመልከቱትና በዛ በዛሬ 30 አመት አንድ ቆዳ ጫማ 60 ብር በሚሸጥበት 1000 ብር ለ60 ሲካፈል 16 ነጥብ 17 ጫማ ይገዛል። ከ16 ጫማ በላይ ይገዛል ማለት ነው በዛን ወቅት የነበረው ብራችን። አሁን የኛ ብር በቃ ወደቀ። በቃ ለምንድነው ዶላር ሰማይ እየነካ የኛ ብር ሁሌ ቁልቁል የሚሄደው? ነዳጅ የለን አናወጣ ወርቅ ግን እያወጣን ነው። እንዴት ቢያንስ አሁን እንደ ኢኮኖሚያችን አይሻሻልም ጎበዝ? እና ይሄንን ሳናስተካክል ነው እንግዲህ ሁላችንም ወደ ፖለቲካ እንድንሄድ ማለት ኑሮው እየጦዘ ደሞዛችን እየወረደ ኑሮ ከፍ እያለ ሲሄድ በቃ ሁሉም ሰው በቃ አርሶ ከመብላት ፋብሪካ ተቀጥሮ እንዳይሰራ ፋብሪካው ቢተከል እንኳን መብራት ወይ የለውም በቃ ዝም ብሎ ተገትሯል። አሁን ባህር ዳር ውስጥ ያለ ፋብሪካ ግን አብዛኛው የእህል ወፍጮ ነው። ሌላ የተለየ መኪና መስሪያ ወይም ሌላ ብረት ብረት አንድ ነው ያየሁኝ የጎማ እንዳለ ቱቦ ምናምን እና እንደዚህ አይነት ነገሮችን እየሰራን የተሻለ ኑሮ መኖር ስንችል ስለ ቋንቋ ስለ ጎጥ ስለ ምግብ ስለ ቁርስ ስለ ራት እያሰብን እንድንቆዝም ተደርገናልና ኧረ እባካችሁ ወደ ቀልባችን እንመለስና የዛሬ 35 አመት ኢህአዴግ ከመግባቱ ፊት ሰማዩ እንኳን ያኔ የነበረው ሰማይና አሁን ያለው የተለየ ነው። የሚገርማችሁ ያኔ ግንቦት ልደታ ወይም ዳሪ ንፍሮ የምንለው አለ እና የዛን ጊዜ ዝናቡ ይመጣል በቃ ወቅቱ ነው። ከዛ በኋላ ድንች እንጥላለን በቆሎ እንዘራለን በቃ ልክ ሰኔ ሲገባማ ተውት ድፍቅፍቅፍቅ ይላል መሬቱ ይረሳል። ባቄላው ስንዴው አተሩ የሚዘራበት ኑጉ የሚዘራበት ወቅት ነው በቃ። አሁን ይገርማችኋል ልክ ኢህአዴግ እንደገባ በ83 ዓመተ ምህረት እንደ ድሮው ነው ብለን ግንቦት ላይ በቆሎ ዘራንና ከዛ በኋላ እስከ ሰኔ ምናምን አልዘንም ብሎ ማሽላው ጭሙልል ጨው ሁሉ በቃ የዛን ጊዜ ጀምሮ እንግዲህ በየ4 አመቱ በየ2 አመቱ የተለያየ አየር ንብረት ነው የምናየው። እና ስለ ዝናብ የምናስብ አሁን ሰኔ ገብቷል ግንቦት ላይ ደህና ሲዘንብ ነበር። አሁን ዝናቡ እንደዚህ ያስፈራራል። አምና የሰኔ ሚካኤል ነው የዘነበ ይገርማችኋል። እና እንደውም አንድ ካምፕ ላይ ይገርማችኋል የመንገድ ስራ ላይ ነው ዝናቡ አልዘንም ቢል ቄሶች መስቀል ይዘው መጥተው የቀበራችኋትን ጥቁር ፍየል አውጡ ከነነፍሷ ቀብራችኋት ነው ዝናብ አልዘነብልን ያለ። እምነታችን ወዴት ነው? እምነታችንም አጠናል። ሞራላችን አጠናል። ሰውነታችንን አጠናል በቃ እና እንመለስ ወደ ቀልባችን እንመለስ። ቢያንስ ጎማ ጫማ እንኳን እንስራ ጎበዝ ኧረ ተው። ድሮ የሚገርማችሁ ያለ ማዳበሪያ ነበር እንደዛ ሆኖ እህል የምንዘራው። አሁን እኮ ማዳበሪያ ባይኖር እንግዲህ በሰኔ 12 በኋላ ዝናብ ዘንቦ ያኔ እኮ ሰኔ ላይ እነዚህ አሁን ያልኳቸው ይዘራሉ። ከዛ ሀምሌ 5 ጀምሮ ጤፍ እንዘራለን። ልክ እስከ ነሀሴ እስከ ፍልሰታ ጾም ድረስ ጤፋችን ዘርተን እንጨርሳለን። ከዛ መስከረም ላይ ይሄ ስንዴ የዳቦ ስንዴ ነበረ ጓያ ሽምብራ ምናምን ፍልገድ ፈልግለን እዛ ተዘርቶ የሚያልቅበት ወቅት ነው እስከ ጥቅምት ባለው። እዛ ሄዳን ላይ ጤፍ አጨዳ ይጀመር ነበር። እና አሁን ሰማዩም ምድሩም አልታዘዝም ብሏል። ይሄ የሆነው ደግሞ በእኛ ምክንያት ነው። ማዳበሪያ ያው በግድ ነው። እንደውም አንድ ያላማጣ ገበሬ የነገረኝ ልንገራችሁ። እንግዲህ ያላማጣ ከኮረም ተራራ ከተለያየ ቦታ ደለል እየመጣ ታች ሜዳው ላይ ስለሚሰፍር እኛ ማዳበሪያ አንፈልገንም ቢሉ በግድ ትወስዳላችሁ ተባልን አለ። እና እዛ በኋላ በግድ ስለሆነብን ወሰድንና ምን አረግነው አለ እንደ የቤት መለቅለቂያ አረግነው። እዛ በኋላ እነ ቁንጫ ነፍሳት የሚባል ነገር ጠፋልን ብሎ አውርቶኛል። እና በግድ ነው ማዳበሪያ እንግዲህ የፈረንጅ ተቀባይ እንድንሆን ዛፍም ከፈረንጅ እናመጣ ትንሽ ቆይተን ደግሞ አፈርም ከፈረንጅ ሊመጣልን ይችላል። ምክንያቱም ጎማ ጫማ እንግዲህ ከኢንዶኔዥያ ከመጣልን እኛ እኮ ክቡር ሆነን እያለን እኮ ፈረንጅ የለበሰውን ውራጅ እየለበስን ነው። ለምን ሀገር ውስጥም ተመረተ ውጭ ሀገር የሚመጣ ይሄ ኦሪጅናል የሚባሉ ልብሶች ስማቸው ኦሪጅናል ነው። ያው የቤት ክራዩን ሁሉ ስለምንባል ዛሬ አዲስ ልብስ መልበስ አቁመናል። እንግዲህ
የሳልቫጅ ማራገፊያ ሆነናል። ይሄ የሆነው ደግሞ ባለመግባባታችን መሪዎችና ህዝቡ መተማመኑ ነው እንደዚህ ልንሆን የቻልነው። እና ህዝብና መሪ ካልተግባባ እርስ በርሳችን ካልተግባባን መቼ ነው ወደ ራሳችን ተመልሰን የራሳችንን ፋብሪካ የራሳችንን መኪና መስሪያ የራሳችንን ጦር መሳሪያ የራሳችንን በቃ ራሳችን የምንችለው መቼ ነው? ነዳጅ የለን ምን የለን ሁሉን በቃ ተረካቢ ሆነናል። እና እባካችሁ እኔ እንግዲህ የበኩሌን የአቅሜን ልወርውር ብዬ ነው እንጂ መቼም የሚናገር ሰው ጠፍቶ አይደለም። እና እንግዲህ ከእግዚአብሔር ጋር ምናልባት ደግሞ እኔ የበኩሌን ልወርውር ብዬ ነው።